ዛሬ ለእናንተ ለተመልካቾቼ በቫሊ ቪሌጅ ተገኝተን እቃዎችን አሳያችኋለሁ። የተለያዩ የልባስ ጨርቆች፣ ያገለገሉ የቤት እቃዎች፣ የተነበቡ መጽሐፎች፣ ከፈለጋችሁ እናንተም ዶኔት አድርጋችሁ የምትገዟቸው እቃዎችን አሳያችኋለሁ። ሌትስ ጎ ሶ ጋይስ እንደምታዩት እዚህ ጋር አፑ ላይ እንደምታዩት የስኩዌር የምትከፍሉበት ነው። ላይ ሬንት ታራሚዎች ስኩዌር በትከፍሉና በደቂቃ ምናምን ነው የሚያስከፍሏችሁ። በስኩተር ሄዳለን። ዛሬ መኪናችን አስቀምጠናል። ላይክ አስፓልቱን ተሻግረን እዛ ጋር በዛ በኩል አንድ ስኩተር አለ። ባትሪ ፉል መሆኑን ካረጋገጥን በኋላ እሷን አስነስተን ታው የሆነ ስኩተሩ ላሳያችሁ። በዚህ ነው የምንሄደው። ፉል ነው ወይ ፉል ነው ወይ ፉል ነው ወይ አለው ታያችኋላ። አለው ቻርጀር አለው የተወሰነ ቻርጀር አለው። ኪዋር ኮዱን እዚህ ጋር ያለው ኪዋር ኮድ ስካን ነው የምታደርጉት። እሺ ስካን ኪዋር ኮድ ያፕ ናው ዊ ካን ጎ ይላል። ሶ እዚህ ጋር ይሄ እንትን ነው ነዳጅ ነው፣ እዛ ጋር ፍሬቻ ነው ምናምን ነገር። ሶ ጋይስ እስቲ እንደዚህ ይዘን መሄድ እንችላለን። እዚህ ጋር ፍሬ ነው አለ። ያፕ ፋኖስ እንደምታዩ መብራት ዘጋብን። ለጥቂት ነበር የደረሰው እና እንትን ይበልና እንሄዳለን። ባይዚ እዚህ ላይ ሲቀመጥ ማለት ነው እንደምታዩት ከዚህ ይሄኛው ማስቀመጫው ላይ ሲቀመጥ ሚወርቅ ነው የሚመስለው። በጣም ነው የሚያስፈራው። ጋይስ እንግዲህ እየሄድን ነው። እንደምታዩ በስኩተራችን እየሄድን ነው። የፊት ለፊቱ ይሄን ይመስላል። ገጭ ላይ ሲገባ በቃ ሌላ ተአምር ነው። እየሄድን ነው። ኦልሞስት ገና ብዙ ይቀረናል። ወደ ምናምን ብቻ ይቀረናል ኦልሞስት። በመኪና እንኳን 11 ደቂቃ ነው። በዚህ ስንት እንደሚሆን አላውቅም። ስኩተራችን ደግሞ ቀስ እያለች ነው የምትሄደው። በዚህ አስፓልት ነበር መሄደው። ስማ አዲስ ነው፣ እንዴት ደስ ይላል። እና ጎሞ ጆኮ አለው። እሺ ያ ደረስን። ራይዳችንን ኦፍ እናደርጋለን፣ እንከፍላለን መጀመሪያ። ከዛ በኋላ ላሽፏችሁ። እንደሚታያችሁ እዚህ ጋር ላይክ ኢንድ ራይድ ነው የምለው። ከዛ ፎቶ ታነሳላችሁ፣ ፓርክ ለማድረጋችሁ። ከዛ አለቀ። ዳሴት አለቀ ማለት ነው። እንደምታይ መጽሐፍ ሁላ የሀገር መጽሐፍ ነው ያለው። የምትፈልጉ ከሆነ መጽሐፍ ትሸምታላችሁ፣ ምን ትላላችሁ ምናምን። ቪዲዮዎች አሉት፣ ካሴቶች አሉት ምናምን፣ የቤቶች እቃ አሉት። ላይክ አንሸንት ሬስ ያላችሁ እዚህ ጋር መጽሐፍ ቤት ታያችኋላ። መጽሐፍ አይነት በቃ በመሀል ነው ያለው። The title of the lady who broke all the rules ይላል። ይሄ መጽሐፍ አይነት ርዕሱ ራሱ ገራሚ ነው የሚመስለው። አሁን ቀጥታ መውሰዳችሁ ላይ የቤት እቃ ምናምን ወዳለበት ቦታ ነው። የቤት እቃ ወዳለበት ቦታ ነው መውሰዳችሁ። ታሽፋችሁ እዚህ ጋር ማማሰያ ምናምን ወዳለ አያችሁት። አዘ ሎ በጀት መኖር የምትፈልጉ ከሆነ ይሄ መገልበጫ ምናምን ይዘናለሁ። እዚህ ጋር ስፑኖች አሉት። ያ አይ ቲንክ ቢላ እንትን ማያ ነው መሰለኝ ሞረድ ማድረግ። እዚህ ጋር ማጎች አሉት።
የሻይ መቅጃዎች አሉ ምናምን ነገሮች ማቅረቢያ ያሉ እዚህ ጋር እንደምታዩት ሳህኖች ምናምን ነገር አሉ። ፒፓው ልብስ እየመረጠ ነው። በኃይለኛው ነው ልብስ የተመረጠ ያለው በኃይለኛው አምስት ይት የሚል ነው እንትን ዞር የሚያደርጉበት እዚህ ጋር ፓኖች ላይክ ፍራይድ ራይስ ለመስራት በዚህ ይሰራሉ ነው የምላችሁ። ታደርጉበታላችሁ ፍራይድ ራይስ ለመስራት አሉ በጣም ብዙ ነገሮች አሉት። እዚህ ጋር እንደምታዩት ላይክ እንትኖች አሉት። ይሄ ቆንዶ በርበሬ ምናምን ሼፎች እንትን የሚሉበት ቆንዶ በርበሬ ምናምን ሼፎች እንትን የሚሉበት ፓርት ነው። ይሄ ዘይት ማስቀመጫ ቢሆን ብዬ ማስብ ስኳር እንትን ምናምን ነገር አሉት። እዚህ ጋር ደግሞ ካውያ አለ። የፀጉር ካውያ ምናምን ነገር አለ። እንትን ያለ አሩን ኦቶፖሊሲት ወደ እኔ የምታውቁ ሰዎች ኮሜንት ላይ ነገሯቸው ለተመልካቾቻችን ምን እንደሆነ አላውቅም። ይጋይዝ ኢማጂን ማየት ነገር እንዳለ በቃ አትገምት ነገር ነው ያለው። የቤት ዕቃ ምናምን ከፈለጋችሁ እዚህ መምጣት ነው ይላችሁ። እዚህ ጋር ስቲም ኩከር ምናምን ይላችሁ። ይሄ የቡና ማሽን ነው። ይሄም የቡና ማሽን ነው። እዚህ ካንሲ ማለት ነው። ነበረ በጣም እንትኑ ኤስፕሬሶ ማሽኑ ላይ ይቼ ነበረ። ላይክ ዩ ሲ ይሄኛውን ስቲም ኩከር ነው ምናምን። ይሄም ቡና ማሽን ነው። ባይገርማችሁ ላይክ ኤስፕሬሶ ማሽኑ ሁሌ እንዳጋጠመኝ አሁን ላይ የለም። ጂፓስ ምናምን አለ። የዛሬዎቹ ደግሞ ይለያሉ። like what Sony ይላል። product I don't know. I think exchange. Okay. I think the projector አይነት ነገር or እንደ ዴክ አይነት ነገር ነው ተሰብሯል። እዚህ ጋር ጂፓስ like I think የስቱዲዮ ጂፓስ ሲሆን አሮን አረ በጣም የሚገርም ቃል ፕሪንተር አለ እዚህ ጋር ኤችፒ ፕሪንተር አለ እዚህ ጋር ኪቦርድ አለ አይ ቲንክ ጌም ስፒከር ነው መሰለኝ እንትናችን ነው የማይሰራ ሰው እቃ በሽን ያል ኤሌክትሮኒክስ ምናምን አለ። ኢቨን ላይቲንግ ቦታ ላይ የሆነ እንትን አይቼ ነበረ ምንድን ነው ላይት ለኮንተንት ክሬቲንግ የሚል ላይት $9 ይሄ ደግሞ አይገዛ በሩ ይከፈታል። ህፃን እያለሁ እንደዚህ የህፃናት መኪና ተገዝቶልኝ ውስጥ ያስገባል ገብተህ መንዳት ትችላለህ ምናምን ገብቼ መንዳት ትችላለሁ ብዬ አዎ ሲሉኝ በዘነዘና ለሁለት ግን ታምራለች ነው መኪና በሯ ምናምን ይከፈታል። ስፖርት ካርነት በሯ ይከፈታል። አዎ ጎማዋ ተበዘ ይሄ ሴት የሆነ እቃ ነው። እስቲ ልብሱ ምናምን እንዳለ ልብስ ፓርት ነው። ይሄ እንዳለ ናቸው ማትሪስ ምናምን የሶፋ ነው። እዚህ ጋር ልብሶች አሉ፣ ሱሪዎች አሉ ምናምን ነገር። እዚህ ጋር እንዳለ ቲሸርቶች ምናምን ያሉት ቲሸርት አለኝ። ቲሸርት ብዙ ቲሸርት አለኝ። ቲሸርት ያደርግልኛል። አሪፍ ጃኬት ካገኘን እንወስዳለን። አሏሾቹም ጃኬት ካገኘን እንወስዳለን። ግን አይነት የሚገባ የለም። ላይክ ግራምፓዎች የሚያደርጉት ጃኬት ነው ያሉ በብዛት
እንደዚህ አይነት ጃኬት ደግሞ እኔ አልፈልግም። to be honest with you guys. So የሸሚዝ ሲታያሽ ይመስላል ግን በዚህ የሚያወጡት ዋጋ is not fair to be honest. የሚያወጡት ዋጋ is not fair ከአዲሱ like 2 ብር 3 ብር ነው የሚለያየው ስፔሻሊ ልብስ ላይ እቃ ላይ ይሻላል። ቫሊድ ሊሚታችሁ ልብስ ለመግዛት ከመሳች በፊት like አዲስ የምትገዙበትን ልብስ ቼክ አድርጉት። የ2 ብር 3 ብር ልዩነት ነው ያለው በብዛት ሞስትሊ እቃ ለመግዛት ካሰባችሁ የቤት እቃ በቤት እቃ አሪፍ ነው በደንብ ርካሽ ነው። ለምሳሌ ምን ትገዛለህ ብትሉኝ እኔ እንትን በገዛ ደስ ይለኛል። ምን በገዛው ለምሳሌ ኤስፕሬሶ ማሽን 400 ምናምን ብር ለአዲሱ ከምትወጡ 400 ምናምን ዶላር ለአዲሱ ከምትወጡ ከዚህ በ30 ዶላር በ20 ዶላር ትገዛላችሁ በቀላሉ ማለት ነው። ጫማም ይሻላል ስፔሻሊ ሴቶች ጫማ ምናምን በደንብ አለ። ቦርሳ አለ ምናምን ቦርሳ አለ ሴቶች ቦርሳ አሪፍ እቃ ደግሞ ከፈለጋችሁ በደንብ ወደ ከፍ ወዳሉ የሀብታም ሰፈር የሚባሉት እንደኛ ሀገር ወደዛ ብትሄዱ የምታገኛችሁ። እዚህ ጋር ደግሞ የመብራት እንትን ነው የመብራት እቃዎች ቦታ ነው ያለው እዚህ ጋር ነው ያንን እንትን ያዩት ያልኳችሁ ያለ ኮንተንት የሚሆነው ላይቭ ምናምን ቲክቶክ ላይ ላይቭ ምናምን ለመግባት ፈለጋችሁ አለ። የትራንስጌት መብራት ነው። ግጥም መጻፍ ስንጀምር መልሰን ግጥም መጻፍ ከጀመር መተን እንወስዳለን ካለ ላይቶች ምናምን አሉ የበረንዳ ላይት አለ ሹፍቴን ታያችኋል። የበረንዳ ላይት ነው። ይሄ ደግሞ ተንጠልጣይ የቤት ላይት ነው። ተንጠልጣይ የቤት ላይት ነው ይሄኛው። አሪፍ ነገሮች አሉት። በዚህኛው ሳይድ ደግሞ ወንበር ምናምን ነገር አለ። ገስዋ ኪቦርድ አለ። አሮኑ ምን ብራንድ እንደሆነ ግን ኪቦርድ አለ። ባለስንት ኦክታቭ ነው? 1 2 3 4 5 ኦክታቭ። በጣም ቆልድ ነው የሚመስለው ነገር ይኸው እዚህ ጋር የቤት ፈርኒቸር ነው አይነት ነገር አለው። ግን እስካሁን አሪፍ እቃ ካለ እንፈልግ። ዋው መኪና ላይ እንትን ነው ታያችኋላ። መኪና ውስጥ ፀሐይ ምናምን ሲያስቸግራችሁ በኋላ መስጠቱ ግን ይህን ከማያደርገው ቲንቴድ ባስደረገውስ መኪና ይህ ከሚለጥፍ መኪና ትንሽ ቢሆን ይቀላል። ሶ put that back that thing። እዚህ ጋር ደግሞ የቲቪ ሬዲዮ አለ። ያኔ ቀይሮት ምናምን ነገር ነው ታያችኋል። የመኪና ሬዲዮ ቲቪ አልኩኝ ሶሪ የመኪና ሬዲዮ ነው። ይህንን ቀይሮት አይ ቲንክ የምን መኪና ነው? let's check it። ይህ መኪና ነው ሃንዴ ታያችኋል። የሃንዴ መኪና ነው። ሃይወንዳ አይደለም የሚባለው ሃንዴ ነው። ሃንዴ ነው ብሎ እድሜ ልኬን የተሳሳኩትን ነገር ዛሬ ገና ነው ያረምኩት። ሃንዴ እንደሚባል ሳቅ በቃ ብዙ እስከ ዛሬ ምለው ልክ አልነበረም ማለት ነው ያልኩት። እዚህ ጋር ደግሞ የቦልቶች አሉ ልክ ማሰሪያ ምናምን ነገሮች ይታያችኋል። አያችሁት? ግን የለም ኦልሞስት የተወሰነ ሴት ምናምን ነገር ነው ያለው። ድሪሎች አሉት፣ ኢምፓክት ድሪሎች አሉት ምናምን ነገር። ባትሪ የለውም። አይ ቲንክ ትልቅ ይመስላል ግን ባትሪ የለውም። ይሄኛው ከምንባትሪው ነው ታልዞረ ባትሪ ሞተር ማለት ነው። ዞሮ ነው የቆመው። ይሄኛው ድሪል ዞሮ ቆመ።
ሶ ይህን ይመስላል ቫሊ ቪሌጅ ባጭሩ። የሆነ ታይም ላይ ልክ ዊንተር ሊወጣ አካባቢ ሲል እዚህ ጋር የጎልፍ እንትና አስቀምጦ ነበር መምቻው ከነ ኳሱ ምናምን። አሁን ላይ የለም፣ የጎልፍ እንትን የለም። እንደምታዩት በዚህ የሴቶች ቦርሳ በሽ ነው ያለው። በሽ ታያችኋል። ላይክ በእነዚህ አይነት ስታፍ አለ፣ እንደዚህ አይነትም ነገር አለ። ብቻ አለ ለሴቶች እቃ ይቀንሳል። ይሄ ስፔሻሊ የቦርሳ ምናምን ነገር በደንብ ይቀንሳል። ግን ልብስ እንትን ነው ላይክ አሁን ሌላም አለ ልክ እንደዚህ አይነት ቫሊ ቪሌጅ አለ፣ ሌላ በሌላ ስም ማለት ነው። ምንድነው እዛ የሰማሁት ነገር ከዚህ ይሻላል ያላቸውም እቃ ምናምን ነገር። አሁን እዚህ ጋር እንዳለ የገቡበት ልብስ ነው፣ ለሽፖት ልብሶች ናቸው። ይሄ ለማን ለሴቶች አይመለከተኝም፣ አይመለከተኝም። ጂንስ ጂንስ አያችሁታ ፕራይስ ነው አያችሁታ 12 ይሄኛው 14 21 ይሄኛው ደግሞ 21 እንትን ነው ላይክ አለ እቃ ምናምን ነገር ታገኛላችሁ። ግን አንዳንዴ ስቶር ላይ ምናምን ስታገኙ ላይክ አሪፍ እቃዎችን ደግሞ ስቶር ላይ ታገኛላችሁ። ኦልሞስት በሁለት ብር በ3 ብር ልዩነት። ሶ ላይክ እንደኔ ከተለምዶ ሳይቀር አዲሱ ቢለበስ ይሻላል። እንደኔ ነው ላይክ እንደ አቅም ሄዱ ኑር ካላችሁ በጣም ጆተኒ ተጫውቶ የሚያውቅ ላይክ ትንሽ እንትን ነው ይፈልገው። የህፃናት መጫወቻ ምናምን ቦታዎች ነው ያሉት። የህፃናት መጫወቻ ቦታዎች ከፈለጋችሁ በብዛት ታገኛላችሁ። አለ እዚህ ልጄ እንትን እንዲሆን ነው ፈልገው ካላችሁ ለምትሉ ሰዎች አያችሁት? ኤክስካቫተሩ ቮልቮ ነው ሁላ ብራንዱ ቮልቮ ነው ሁላ ቮልቮ 9 ብር። ኦኬ ምን እንትን የታታዳ ሪሞት በወስድለት ለማን ነው ግን ወስደው በወስድለት ለማን? ፋየር ትራክ አለ ምናምን ነገር ሞተር ባይክ አለ። ይሄን ሞተር እንዳን ነው I don't know. Oh. ና በዚህ ሱፎች አሉ። ኤ ከፋይ እንትን ደስ ይላል። ያሳያችሁ የከፋይ ጃኬት ኦልሞስት ፌድ አውት አድርጓል። ግን ላይክ እንትን ነው እንደነገርኳችሁ ላይክ ከኳሊቲም ከምንም አንጻር ካላቸው የፕራይስ ልዩነት አንጻር አዲሱን መግዛት አይከፋም። እንዳለ ደግሞ አንዳንዴ አሉት እቃዎች እንውጣ መሰለኝ። እኔ በቃ ሁሌም ስመጣ ሰርፕራይዝ የሚያደርገኝ ነገር የስፕሬሶ ማሽኖች ነበር። ዛሬ እንዴት እንደሌሉ አላውቅም። በዚህ ሻት ማድረጊያ ላሳያችሁ። እንደ ሻት ማድረጊያ ሳይሆን ግን ስሞል ዋይን መጠጫዎች ነገር ናቸው። ግላስ የሻምፓኝ ብርጭቆ ላሳያችሁ። እዚህ ጋር ብርጭቆች አሉ በብዛት ምናምን ያስታያችኋል። 5 ብር ነው። ግላስ
ላስቲክ ይሄ ነገር የላስቲክ ነው ከስር ያለው ብርጭቆ ያለው ከላይ ይሄ ትልቁ ይሄ በቃ በዚህ ወይ እንደዚህ እንድታደርገው ታሸታላችሁ። ጆ ሳህኖች ምናምን እዚህ ገብላችሁ በብዛት በቃ እንደነገርኩት ለቤት እቃ ቤስት ፕሌስ ነው። ላይክ አሁን ይሄ ሙሉ ሴቱን በ12 ብር ነው። ይሄን ሙሉ ሴቱን ሳህን በ12 ብር ነው። ትንሽ ሸምስ It means like አሪፍ ነው። እዛ ያለውን የእንትን እቃ አላውቀውም የፕራይሱን ዋጋ ግን ውስጥ አሪፍ ነው። እዚህ አሪፍ ነው የሚለው ይያዝ። የፎቶ አልበሙም አለ መስቀያ ግድግዳ መስቀያ። ይህን ፊልም ያስታውስ ማን ነው? ላሳያችሁ። ይህን ፊልም ያስታውስ ቁጭ ብዬ ያየሁት ፊልም ነው። ብሮከር ላይክ መጽሐፎች አሉ። የሆነ ታይም ራሱ የሆነ አንድ ፋንሲ መጽሐፍ አይቼ ነበረ እንደ ዳርክ ሮማንስ አይነት ነገር ያለው እና አሁን እንደዚህ መጽሐፍ አላነብም። ቤት ውስጥ ስንት ያላደጉ ልጆች አሉ ብዬ ተውኩት ትላቸዋለህ። So guys, እንደነገርኳቸው ከተረፉኝ ይዘው የመጡ ሰዎች ነበሩ። ይዘው ሄዱት ታያቸዋል። እኛ ፓርክ ያደረግነው ብቻ ነው ያለው። ሶ ጋይስ የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ መቻችሁ። ይሄን ዩቲዩብ ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ሰው